እረኛው ካሊድ በአንዲት ትንሽ ገጠር ከተማ ውስጥ የሚኖር ካሊድ የሚባል ልጅ ነበር። ካሊድም እረኛ ሲሆን ሁሌ በጠዋት ከእንቅልፉ ተነስቶ ፍየሎቹን እየነዳ ወደ ግጦሽ ሜዳ ይዟቸው ይሄዳል። ከዕለታት አንድ ቀን ግን አንዳች የተለየ ነገር አጋጠመው። ፍየሎቹም ከወትሮ በተለየ መዝለል መፈንጠስ ጀመሩ። ካሊድም ዛሬ ፍየሎች ምን ሆነው ነው ብሎ በጣም ተጨነቀ። ከጭንቀቱም ብዛት በጊዜ ወደ ቤት ይዟቸው ሄደ። ይህ ነገር ለተከታታይ ቀናትም መደጋገም ቀጠለ። አንድ ቀን ግን ፍየሎቹን እየጠበቀ ሳለ ከፍየሎቹ መሃል አንደኛው ፍየል የተለየ ፍሬ ሲመገብ ተመለከተ። ያም ፍየል ይህን ፍሬ ከተመገበ በኋላ እንደ ሌሎቹ ፍየሎች መፈንጠስ ጀመረ። ካሊድም ወደ ዛፉ ጠጋ ብሎ ፍሬውን ማየት ጀመረ። ቢያየው ቢያገላብጠው ቢነካው ፍሬው የምን ፍሬ እንደሆነ ማወቅ አልቻለም። የዛለት ማታ ፍየሎቹን ወደ ቤት በጊዜ ካስገባ በኋላ በሰፈሩ ወደሚኖሩ አንድ ትልቅ አዛውንት ቤት ሄደ። ለሳቸውም የተፈጠረውን ነገር ነገራቸው። አዛውንቱም በጣም ተገረሙ። በሚቀጥለውም ቀን እዛ ዛፍ ጋር ለመገናኘት ቀጠሮ ያዙ። በተቀጣጠሩበት ቀን ሰዓትና ቦታ ተገናኙ። አዛውንቱም በዛፉ ተፈጥሮ በጣም ተደነቁ። ከዛፉም ላይ ፍሬዎችን በመልቀም ወደ ቤታቸው ይዘው ሄዱ። ይህንንም ፍሬ አድርቀው ቆልተው የሚጠጣ ነገር ሰሩበት። ጣዕሙንም ወደዱት። ስሙንም ቡና ብለው ጠሩት። ካሊድና አዛውንቱ ይህን ግኝት ለአካባቢው ሰዎች ነገሯቸው። ከቡናው አቀመሷቸው። የአካባቢም ሰዎች በጣም ተደመሙ፣ ወደዱትም። ወደ እነሱ አካባቢ የሚሄድ ሰው ሁሉ ቡናን ሳይቀምስ አይመለስም። እንዲህ እያለ ቡና በዓለም ላይ በጣም ታዋቂና ተወዳጅ ሆነ። ልጆችዬ ከዛሬው ታሪክ ጥሩ ትምህርት አገኛችሁ አይደለ? ቡና እንዴት እንደተገኘ፣ ቡናን ማን እንዳገኘው አወቃችሁ አይደለ? በሚቀጥለው ሌላ ጥሩ አስተማሪ ነገር ይዤላችሁ እመጣለሁ። እስከዛ ድረስ ደግሞ ላይክ አድርጉ፣ ኮሜንት አድርጉኝ፣ ሰብስክራይብ አድርጉ። እሺ ልጆችዬ።